ብላችሁ ጊዜውን እንተዋለን። ጌታ ይባርክ። እንደምን አረፈዳችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። እስኪ ንገረኝ የሚያውቃለ ስለሱ ጅማሬ፣ እስኪ ንገረኝ የሚያውቃለ ስለሱ ፍጻሜ፣ እስኪ ንገረኝ የሚያውቃለ ስለ አካሄዱ፣ እስኪ ንገረኝ የሚያውቃለ የአምላኬ መንገዱ። ምን ማራለኝ ካነበብኩት በቀር ከፍቅሩ በቀር ከነገሩ በቀር እንዴት እንደወጣ ያንን ክፉ ሰፈር የማውቀው ይሄን ነው ስለ ጌታ ነገር። የተማረ ሰው ብዙ የተተዋለ መተላለፍ ኃጢአት የተረሳችለት አንተን ቢያመሰግን ውስጥ መስገን አሳነሰብኝ እንጂ መች ይመጣል። የተማረ ሰው ብዙ የተተዋለ መተላለፍ ኃጢአት የተረሳችለት አንተን ቢያመሰግን ውስጥ መስገን
የሰራዊት ጌታ የሰራዊት ንጉሥ እግዚአብሔር ሆይ በጌታ በኢየሱስ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለስሙ እናከብርሃለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ክብር ተጠቅልሎ ላንተ ይሁን። ጌታ ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ መልካምነትና ስለ በጎነት እናመሰግንሃለን። ያቆምከን አንተ ነህ። በምህረትህ ነው የቆምነው። የዘላለም አምላክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ለዚህ ያደረስከን አንተ ነህ። ሁሉ ለአንተ ክብር ይሁን። አምላካችን ሆይ ተባረክ በጌታ በኢየሱስ ስም አሜን። ክብር ለእግዚአብሔር ለአምላካችን ይሁን። መጽሐፍ ቅዱስ የያዛችሁ በኤርምያስ ምዕራፍ 15 ላይ ከቁጥር 18 እስከ 21 ያለውን እናነባለን። አብይ እስቲ አንብብልኝ ጮክ ብለህ። ኤርምያስ 15 ከ18 እስከ 20 ካላገኘው አትቸገር። እዚህ ያለው ስለምን ሕመሜ አዘወተረኝ፣ ቁስሌም ስለምን የማይፈወስ ሆነ? ስለምንስ አልሻርም አለ? በውኑ እንደ ሐሰተኛ ምንጭ እንዳልታመነች ውሃ ትሆነኛለህ? ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመልስሃለሁ፣ በፊቴም ብትቆም የከበረውንም ከተዋረዱ ብትለይ እንደ አፌ ትሆናለህ። እርሱ ወደ አንተ ይመለሳል፣ አንተ ግን ወደ እነርሱ አትመለስ። ይበቃል አለ። እዚህ ላይ ስላለ ችግር ጌታ ይባርክ። ተባረክ። እንግዲህ ኤርምያስ ነቢዩ ኤርምያስ እንደምታውቁት አናቶት በምትባል ቦታ ከካህናት ወገን የተወለደ ነው። ብዙ ጊዜ ያው ካህናት እንደምታውቁት በክህነት ነው የሚያገለግሉት። አንዳንድ ጊዜ ግን እግዚአብሔር በነቢያት የሚቀባቸው ደግሞ አሉ ከካህናት መካከል እና ነቢያትንም እግዚአብሔር ያስነሳል። ለምሳሌ ሕዝቅኤል እንደዚህ ነው፣ ከካህን ወገን ነው። ነገር ግን እግዚአብሔር እንደገና
ነቢይነትም አስነስቶታል እና ኤርምያስም እንደዛ ነው። ከካህን ወገን ነው፣ ግን እግዚአብሔር በነቢይነት ደግሞ ያስነሳው ነው። በተለይም በክህነት ስለማገልገሉ የሚታወቅ ነገር የለም፣ ግን ከብላቴናነቱ ጀምሮ እግዚአብሔር እንደጠራው እንደዚሁ በክህነት በነቢይነት ሲያገለግል ቆይቷል። ለ40 ዓመታት ያህል ቢያንስ አገልግሏል። አራት ነገስታቶች ሲለዋወጡ በእነኛ 4 ነገስታቶች ዘመን አገልግሏል። እንግዲህ በምድር ስኬት የሚባለው ነገር በምድር መስፈርት ማለት ነው። በዚህ በዓለማዊ መስፈርት ስኬት ተብሎ የሚታወቁ ነገሮች አሉ። ሰው ተሳካለት ስንል የምናስባቸው ነገሮች አሉ ማለት ነው እና በዚህ መስፈርት ሲታይ እንግዲህ ተሰሚነት ያላቸው ሰዎች፣ ተቀባይነት ያገኙ ወይም የሚፈልጉትን ለማስፈጸም ኃይል ያላቸው እንደዚህ አይነት ሰዎች ስናይ ሰክሰስፉል ነው እንላለን። በስልጣንም ይሁን በሀብት ጣራ ላይ የወጡ ሰዎች፣ ከፍታ ላይ ያሉ ሰዎችን ተሳካላቸው እንላለን እና በዚህ መስፈርት ካያችሁት ኤርምያስ በጣም ምስኪን፣ ያልተሳካለት፣ በመንከራተት ዘመኑን የጨረሰ ሰው ነው። ምክንያቱም ለ40 ዓመታት ያህል ለይሁዳ ሕዝብ ተመለሱ፣ ካልተመለሳችሁ ወደ ምርኮ ወደ ባቢሎን ተማርካችሁ ልትወሰዱ ነው እያለ ትንቢት ተናግሮ ሰሚ ያጣ፣ በድህነት የኖረ፣ በእስር ቤት ደግሞ የተንከራተተ እንደምታውቁት ታስሮ ነበረ እና ይሄ ብቻ አይደለም፣ በጉድጓድም ተጥሎ ነበረ። ከጉድጓድ ያወጣው እንደውም ኢትዮጵያዊው ነው፣ አቤሜሌክ የሚባል ነው ለንጉሱ ነግሮ ያወጣው እና በመጨረሻ ደግሞ ያለ ፍላጎቱ ወደ ግብፅ አትሄዱ ይላል እግዚአብሔር እያለ እየተናገረ ትንሽ ቀንስልኝ ነገር ድምፁን አንድ ቁጥር ቴንኪ እና አትሂዱ ይላል እግዚአብሔር። እዚሁ የቀረውን ሕዝብ ማለት ነው። ተማርከው ከሄዱ በኋላ ከይሁዳ ለቀሩት እዚሁ ብትሆኑ እግዚአብሔር ይባርካችኋል ብሎ ሲናገር አይ አንተ ውሸትህን ነው እና ባሩክ አነሳስቶ ነው እንደዚህ ብለው መቼም ያው አመፃ ላይ ያለ ሰው አይሰማም አንሰማ ብለው የተናገረው ትንቢት ተፈጽሞ ተማርከው ሄደዋል። ነገር ግን አሁንም አይሰሙትም። ብዙ ነገር ተናግሮ የተናገረው ነገር ያልተፈጸመ ነገር የለም፣ ግን ሰሚ ያጣ ነብይ ነው እና አሁንም እንዲህ ብለው ወደ ግብፅ ሲሄዱ ይዘውት ሄዱ፣ አስገድደው ማለት ነው። በኋላ ግን ታሪክ እንደሚናገረው የአይሁዶች ታሪክ በግብፅ ነው በድንጋይ ወግረው የገደሉት እና በዚህ አንጻር ሲታይ በጣም በመንከራተት ዘመኑን የጨረሰ ነብይ ነው። ነገር ግን በእግዚአብሔር እይታ ሰው ውጤታማ የሚያደርገው የእግዚአብሔርን ፍቃድ መታዘዙ፣ እግዚአብሔርን በታማኝነት በእውነት ማገልገል ነው። በእውነት ይሄ ነው በቃ ታማኝ ማለት ሰክሰስ ማለት ይሄ ነው ለአንድ እግዚአብሔር ሰው እና በዚህ አንጻር ሲታይ ኤርምያስ በእውነት በታማኝነት እግዚአብሔርን ያገለገለ፣ ተናገር ያለውን በድፍረት የተናገረ፣ ለነገስታት ጭምር መናገር የሚገባውን የተናገረ እና እግዚአብሔርን በታማኝነት አገልግለው ካለፉ ነቢያቶች አንዱ ነው ኤርምያስ እና እግዚአብሔር ከጠራው ከብላቴናነቱ ጀምሮ እስከ ሕይወቱ ፍጻሜ ድረስ ነው በታማኝነት ያገለገለው። ስለዚህ ነገር ግን በጣም መከራ ይደርስበት ነበረ። ተመለሱ ብሎ ስላለ ማለት ነው። ተመለሱ ብሎ የእግዚአብሔርን ሐሳብ ስለተናገረ በጣም ብዙ መከራ ይቀበል ነበር እና ከዚህ የተነሳ ያጉረመርም ነበረ። ብዙ ያጉረመርማል። በተለይ ሰቆቃወ ኤርምያስን ስታየው በቃ በማጉረምረም የጻፈው ይመስላል እና ለዚህ ነው ዊፒንግ ፕሮፌት ወይም አልቃሻው ነቢይ እያሉ ይጠሩታል እና በጣም ያጉረመርማል። ኤርምያስ የሙሴን ሕግ ጠንቅቆ የሚያውቅ ሰው ነው። በጣም የሚገርማችሁ በአሁኑ ዘመን ነቢያት ከተባሉ ብዙ ከቃሉ ይልቅ ብዙውን ትንቢት በመናገር ነው የሚያሳልፉት። ነገር ግን ትንቢት
ከመናገር ያለፈ እንደውም በዋናነት ሕጉን ነው የሚናገሩ የነበረው የብሉይ ኪዳን ነቢያት። በነገራችን ላይ ፕሮፌት ማለት ራሱ ትርጉሙ መፍለቅለቅ ማለት ነው፣ የሂብሩ ትርጉም እና በብላፕ ነው ማለት እየተፍለቀለቀ ይወጣል እና ማስታወሻ ሲይዙ ላታያቸው ትችላላችሁ። የተጻፈ ነገር ላያነቡ ይችላሉ። ግን ዝም ብለው እግዚአብሔር የሚሰጣቸው እየተፍለቀለቀ ይወጣል እና ስለዚህ ሕጉን እንደሱ ነው የሚናገሩት። በቃ ያጠኑ ናቸው፣ በደንብ ቃሉን የተሞሉ ሰዎች ናቸው እና በምዕራፍ 15 ቁጥር 16 ላይ ቃል ተገኝቷል እኔም በልቼዋለሁ ይላል። ወደ እግዚአብሔር የሚቀርብ ቅሬታ የሚያቀርበው ቅሬታ እኔ ይህንን ሕዝብ አልበደልኩም ነው የሚለው። ምንም አላረኩም፣ አልበደልኩም፣ ነገር ግን መከራ እያደረሱብኝ ነው። በተለይ የአናቶት ሰዎች የገዛ ወገኖቹ በጣም ያሳድዱት ነበረ። ይፈልገዋል ይለዋል፣ እግዚአብሔር ይነግረዋል። በቃ ወጥመድ አጥምደው ይፈልገዋል፣ መከራ ሊያደርሱብህ ነው ይለዋል እና ይላል ኤርምያስ፣ ለምንድን ነው ማታድነኝ? እኔ ተናገር ያልከኝን ነው የተናገርኩት፣ ምን በደልኩኝ? ለምን እያለ ሲጮህ እግዚአብሔር ደግሞ ከእግረኛ ጋር ተወዳድረህ ካላሸነፍ ምንድን ነው የሚል ቃሉ በትክክል አላልኩት ይሆናል፣ ግን እሱ ይለዋል እና ቻል ነው በቃ ያው ሌላው በሌላ ባጭር ቋንቋ ቻለው፣ እለፈው፣ እኔ እሰጥሃለሁ፣ ጸጋ ታልፋለህ መከራውን እያለ ነው እና ወደ እግዚአብሔር የሚያቀርበው ቅሬታ ይሄ ነው። ለምን ይላል። ታዲያ ለምን ከእጃቸው አታድነኝም? ቁስሌስ እስከ መቼ ድረስ ነው? ለምን አልተፈወሰም? እያለ ይናገራል እና ነቢዩ የሚናገረው ስለ ውስጠኛ ቁስል አይደለም። በመነሻችን ላይ በጥቅሱ እንዳየነው ቁስሌስ ለምን አይፈወስም ይላል። ነገር ግን ስለ ውስጠኛው ቁስል ነው የሚናገረው። ስለ ሰውነት ቁስል ሳይሆን የውስጥ ቁስል ነው እና ቁስል የሆነበት ደግሞ አገልግሎቱ እንደተጠበቀው ውጤት አለማምጣቱ ነው። ሰዎችን ተመለሱ፣ ልትጠፉ ነው፣ ልትማረኩ፣ ተማርካችሁ ልትወስዱ ነው፣ እግዚአብሔር በፍርድ ሊመጣ ነው እያለ ይናገራል። ነገር ግን እሺ ብሎ የሚመለስ አልነበረም። ከላይ እስከታች በአመፃ ላይ ነበሩ እና ስለዚህ ይሄ ነገር በጣም ከንክኖታል፣ ቁስል ሆኖበታል፣ ሸክም ሆኖበታል እና የውስጥ ቁስል የሆነበት ይሄ ነው። ከፍተኛ የሆነ መንፈሳዊ ውድቀት ላይ ነበረ ህዝቡ። ከዚህ በተጨማሪ ደግሞ የሚቀበለው መከራ አለ። ይሄም ቁስል ሆኖበታል። እንደገና መከራ እየተቀበለ ነው። ትንቢት በመናገሩ ተመለሱ በማለቱ እግዚአብሔርን በማገልገሉ መከራ እየተቀበለ ነው። በጣም የሚገርመው ይሄ መከራ በየሄደበት ነው። ካህናቱ ሳይቀሩ ያሳድዱታል። እግዚአብሔርን ከእሱ ጋር ሆኖ ሊያገለግሉ የእግዚአብሔርን ሐሳብ ሊያገለግሉ የተሾሙ ጭምር ያሳድዱታል። ነቢያቶቹ የሐሰት ነቢያቶች ለምን እንዲህ ብለህ ተናገርክ፣ የእኛ ነው ትክክል ብሎ ያሳድዱታል። ይሄ ብቻ አይደለም፣ ነገስታቱ ያስሩታል፣ ባለስልጣኖች ያስሩታል፣ ያንከራትቱታል እና በቃኝ ማለት ይፈልጋል። ከዚህ የተነሳ ከሚደርስበት መከራ የተነሳ ተማሮ ዝም ማለት ይፈልጋል። በቃ አላገለግልም ማለት ይፈልጋል። ግን ደግሞ እንዲህ ይላል፣ እግዚአብሔር አታለልከኝ፣ እኔም ተታለሉ። አንተ ከኔ እጅግ በረታ፣ አሸነፍም። ቀኑን ሙሉ ማላገጫ ሆኖ ሁሉም ተዘባበቱብኝ። በተናገርኩ ቁጥር እጮሃለሁ፣ ሀኬት ሁከትና ጥፋት ብዬ አውጃለሁ። ስለዚህ የእግዚአብሔር ቃል ቀኑን ሁሉ ስድብና ነቀፋ አስከተለብኝ። ነገር ግን ከእንግዲህ የእርሱን ስም አላነሳም፣ በስሙም አልናገርም ብል ቃሉ በልቤ እንደ እሳት በአጥንቴም ውስጥ እንደ ረመጥ ሆነብኝ። አፍኜ መያዝ አቃተኝ፣ ጨርሶ መቋቋም አልቻልኩም እያለ ይናገራል። በቃ ከዚህ በኋላ አልናገርም፣ የእግዚአብሔርን ስም አልጠራም፣ በሰላም ልኑር ሲል ቃሉ እንደ እሳት ይሆናል። ውስጡ አስችለው። እንዴት ዝም ይባላል? እግዚአብሔር ተናገረ፣ አይሰማ ማን ነው? ክብር ለእግዚአብሔር ይሁን። እግዚአብሔር ግን በማጉረምረሙ አልፈረደበትም።
ይልቁንም ሲጀምር ጀምሮ እኔ ከአንተ ጋር ነኝ አሸንፍሁም እያለ የተናገረውን ቃል በድጋሚ ሲናገረው ታያላችሁ። ይህም ብቻ አይደለም። ኤርምያስ ምዕራፍ 15 ቁጥር 18 ላይ እንደሚያታልል ወንዝ እንደሚያሳስት ምንጭ ትሆንብኛለህ እያለ እግዚአብሔርን ይጠይቃል። አይገርም? ግን እግዚአብሔር ቀድሞ ተናግሮታል። በምዕራፍ 2 ኤርምያስ 2 ቁጥር 13 ላይ ስታነቡ ሕዝቤ 2 ኃጢአት ፈጽመዋል፣ ሕያው ምንጭ የሆንኩትን እኔን ትተዋል፣ ውሃ መያዝ የማይችሉትን ቀዳዳ የውሃ ማጠራቀሚያ ጉድጓዶች ለራሳቸው ቆፍረዋል። ስለዚህ ችግሩን እኔ አይደለሁም፣ እኔ ሕያው ምንጭ ነኝ፣ አላቆምኩም። ነገር ግን ሕዝቤ ትቶኛል። ችግሩ ያለው እግዚአብሔር ጋር ሳይሆን ሕዝቡ ጋር ነው። ሕዝቡ እግዚአብሔርን ተወ እንጂ እግዚአብሔር ሕዝቡን አልተወም። አንዳንድ ጊዜ ችግር እንዳለ በሕይወታችን ይገባናል፣ እናውቃለን። ከእግዚአብሔር ጋር ያለን ነገር ኮሚኒኬሽናችን እንደተበላሸ እናውቃለን። ነገር ግን ችግሩ ምን እንደሆነ አናውቅም። ግራ የሚገባን ጊዜ አለ። በዚህ ጊዜ ተረጋግተን በእግዚአብሔር ፊት ወድቀን እንደ ኤርምያስ ስለምን ቁስሌ አልሻረም፣ ስለምንስ እያልን ለምን ፈውስ ያልፈተለም ብሎ መጠየቅ ብልህነት ነው። ችግራችንን አውቀን ከተመለስን እግዚአብሔር ሊመልሰን የታመነ ነው። ራሱ ኤርምያስ በምዕራፍ 17 ቁጥር 14 ላይ አቤቱ ፈውሰኝ እኔም እፈወሳለሁ፣ አድነኝ እኔም እድናለሁ፣ አንተ ምስጋናዬ ነህ ይላል። ፈውሰኝ ብለን እንጩህ፣ እግዚአብሔር ይፈውሳል። በአንድ ወቅት እስራኤላውያን እንደምታውቁት ለ3 ዓመታት በተደጋጋሚ ረሃብ ነበረ በእስራኤል ውስጥ እና በዚህ ጊዜ ዳዊት ብዙ ምክንያት አልደረደረም። በቃ አሁን ድርቅም መጣ፣ ፀሐይ ኃይለኛ ሙቀት ሆነ፣ ወይም ደግሞ በጣም የተለየ ብቻ አየር ሁኔታ ሲኖር ግሎባል ዋርሚንግ ነው፣ የማይሰጠው ነገር የለም አይደል? አየር ሁኔታ ሆኖ ተለዋውጦ ነው እንደዚህ ብሎ ነው። እንደሱ አላለም። እንደዚህ ዘመን እንደሚባለው አላለም። እግዚአብሔር ሆይ ምንድን ነው ብሎ ጠየቀ። ምንድን ነው የተፈጠረው? የሆነው ነገር ምንድን ነው? አንተ ጻድቅ ነህ፣ በምታደርገው ነገር ሁሉ ትክክል ነህ። ይህ ረሃብ ለምን መጣ ብሎ እግዚአብሔርን ሲጠይቅ ትመለከታላችሁ። እንዲህ ይላል። በዳዊትም ዘመን 3 ዓመት ያህል ቀጥሎ ረሃብ ሆነ። ዳዊትም የእግዚአብሔርን ፊት ጠየቀ። እግዚአብሔርም የገባዖን ሰዎች ስለገደለ በሳኦልና በቤቱ ላይ ደም አለበት አለው ይላል። እና እንደምታውቁት ሳኦል ቀናተኛ፣ በጣም የሚቀና ንጉሥ ነው። ስለ ሕዝቡ በጣም ይቀናል እና ከዚህ የተነሳ አንዳንድ ጊዜ ይተላለፋል። እነኚህ የገባዖን ሰዎች እግዚአብሔር ሕዝቡን ወደ ተስፋይቱ ምድር እያስገባቸው እያለ ታስታውሳላችሁ፣ ልብሳቸውን ለውጠው አሮጌ ልብስ ለብሰው አሮጌ አቆማዳ ይዘው ምግብ ይዘው ሻገተ ምግብ ይዘው ሄደው ከሩቅ ነው የመጣ ነው ብለው ኢያሱን አታለው ቃል ያስገቡ ሰዎች ናቸው። ኢያሱና አብረውት የነበሩ አለቆች በሙሉ ቃል ገብተውላቸዋል። በቃ አናጠፋችሁም ብለው፣ እኛ ከሩቅ ነው የመጣ ነው እና ከእናንተ ጋር እንሆን ብለው ቃል ገብተውላቸዋል። ስለዚህ እነሱን ማጥፋት አልነበረበትም። በዚያን ዘመን እግዚአብሔር ኢያሱ እስከነበረበት ጊዜ ድረስ ማንም የሚነካቸው አልነበረም። አንነካቸውም ብለው ምለውላቸው ስለነበረ ማለት ነው። እና ሳኦል ግን ቀናተኛ ስለሆነ እነሱን መግደል ጀመረ። ከነሱ ሰዎችን መግደል ስለጀመረ እግዚአብሔር ያን ኪዳን ስላረሳ ለዚህ ነው ረሃብ የነበረው። ታቦቱ
በሴሎ በነበረበት ኤሊ በክህነት በሚያገለግልበትም ዘመን እስራኤላውያን ከፍልስጤም ጋር ይዋጉ ነበር እና በጦርነት ሲሸነፉ እግዚአብሔር አብሯቸው እንዳልሆነ ገብቷቸዋል። ነገር ግን እግዚአብሔር አብሯቸው ያልሆነበትን ምክንያት አላወቁም፣ አልጠየቁም። ስለዚህ ቆይ ታቦቱ ቢመጣ እግዚአብሔር አብሮን ይሆናል ብለው ስላሰቡ መልእክተኛ ልከው ከሴሎ ታቦቱን አስመጡ። አንደኛ ታቦቱን ራሱ የተሸከሙት የኤሊ ልጆች ናቸው፣ እግዚአብሔርን የሚበድሉ ልጆች ናቸው። እንደገና ደግሞ በቤተ መቅደስ ውስጥ የነበረውን ድፍረት ታስታውሳላችሁ። ቃሉን ስታነቡ በጣም ደፋሮች ናቸው የኤሊ ልጆች። ብዙ ነገር ያደርጉ ነበረ። የሕዝቡ እንኳን መስዋዕት ወደ እግዚአብሔር ሳያርቅ ቀድሞ ሄደው ነው ስጋውን የሚበሉት እና አምጣ፣ ጥሬውን ነው የምንፈልገው፣ የተጠበሰውን ነው የምንፈልገው እያሉ ቆይ እስቲ ስቡ መጀመሪያ ይቃጠል፣ ለእግዚአብሔር መስዋዕቱ ይቅረብና ከዛ በኋላ ለስጋችሁ ደስ የሚያሰኛችሁን ትበላላችሁ ቢባሉ አይሰሙም። ከዛም ያለፈ ብዙ ርኩሰት ያደረጉ ነበር በቤተ መቅደስ ውስጥ እና እግዚአብሔር ከኤሊ ጋርም ከሕዝቡም ጋር አልነበረም። ሕዝቡም መስዋዕት ስለማይቀርብ ኃጢአቱ አልተሰረየለትም ገና። ከዚህ የተነሳ እግዚአብሔር አብሯቸው አልነበረም። ሌላ እግዚአብሔር ብላቴና እያዘጋጀ ነበር ሊያስነሳ። ግን በቃ ሄድን ሁሉ አልፈው ኖ ይህ ታቦቱ ቢመጣ ልናሸንፍ እንችላለን አሉ። ታቦቱ መጣ። ታቦቱ ከመጣም በኋላ ግን አልሆነም፣ ተሸነፉ። እንደውም ታቦቱ ተማርኮ እንደተወሰደ ታውቃላችሁ። እና ወሰዱና በዳጎን በአምላካቸው በዳጎን ቤተ መቅደስ አይልለውም መቼም ቤተ ጣዖት ቢባል ይሻላል። እና ቤተ ጣዖት ውስጥ አስቀመጡት፣ ከዳጎን ጎን አስቀመጡት። እና ከዳጎን ጎን ሲያስቀምጡት በማግስቱ ሲመጡ የዳጎን ምስል በአፍንጫው ተደፍቷል፣ ወድቋል። ስለተሸነፈ አልነበረም እግዚአብሔር። አሁንም አነሱና አስተካክለው ሲያስቀምጡት በማግስቱ ሲመጡ አሁን እንደዛው ሆኗል። ስለዚህ ሂድልን ከዚህ በቃ አሉና አወጡ። ወደ ሌሎች ከተማዎችም ካዛጦና አንስቶ በሌሎች ከተሞችም ለማስቀመጥ ሞከሩ። ግን መቅሰፍት ይቀያየር ስለነበረ አሉ። ውሰዱልን ማለት ጀመሩ። እኛ ጋር አይቆይ ማለት ጀመሩ። ድንጋጤ፣ ሞት፣ ፍርሃት ወደቀ። ስለዚህ ታቦቱን መልሰውታል እና ምክንያቱ እግዚአብሔር መሸነፉ አልነበረም። እነሱን ለማዳን ኃይል አጥቶ አልነበረም። ነገር ግን በደል ነበረ፣ አይታዘዝም ነበረ። ብዙ ጊዜ ችግራችን ሳንረዳ ነው መፍትሄ የምንፈልገው፣ እንሯሯጣለን። መቼም በሽታውን ያላወቀ ሰው ለጊዜው ለሕመሙ ማስታገሻ ያገኝ ይሆናል እንጂ የሚያድነውን መድኃኒት ሊያገኝ አይችልም። እግዚአብሔር ኤርምያስን ቁስሉን ሊፈወስ ማድረግ ያለበትን ሲጠይቀው ነግሮታል። እግዚአብሔር እንዲህ ይላል፣ ብትመለስ መልሼ አቆምሃለሁ፣ አታጉረምረም፣ ተመለስ፣ ከኔ ጋር ተስማማ፣ ታገለግለኛለህም። የከበረውን ከተዋረደው ወይም ከማይረባው ለይተህ ብትናገር አፍ ትሆነኛለህ። እነርሱ ወደ አንተ ይመጣሉ እንጂ አንተ ወደ እነርሱ አትመለስም። ይህን ቀድሞ ገና ሲጀምር አገልግሎት ሲጀምር ሲጠራው እግዚአብሔር ተናግሮታል። ሳንመለስ ልባችንን ሳንሰጥ በምናደርገው የጸሎት እና መንፈሳዊ እንቅስቃሴ እግዚአብሔርን ማስደነቅ እንፈልጋለን አይደል? አንዳንድ ጊዜ እንደሱ እንሞክራለን። ነገር ግን ከእግዚአብሔር ጋር ሳንስማማ የምናደርገው ነገር ሁሉ ከንቱ ልፋት ነው የሚሆንብን። ከእግዚአብሔር ጋር እውነተኛ ህብረት እንዲኖረን ከእርሱ ጋር መስማማት አለብን። መጽሐፍ በአሞጽ ምዕራፍ 3 ቁጥር 3 ላይ በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን ይላል። እኛ ከእግዚአብሔር ጋር ሳንስማማ እግዚአብሔርን አብረህን ውጣ እንላለን። ከእግዚአብሔር ጋር ሳንስማማ እግዚአብሔር ይህንን አድርግ፣ መብትሄ አምጣ፣ ከነገሬ ያውጣኝ፣ ስለ ምድሬ ስለ ሕዝቤ እያልን እንጮኋለን። እግዚአብሔር ጋር ካልተስማማን ፈቀቅ የሚል ነገር የለም። እውነቱን ልንገራችሁ።
አሁን ትወዱኛላችሁ? ጌታ ይባረክ። እንደሱ እውነቱን መነጋገር ነው የሚያዋጣ። ክብር ለእግዚአብሔር ለአምላካችን ይሁን። ከእግዚአብሔር ጋር መስማማት ማለት ግን አንተም ይሄን ተው ይሄንን እኔም ይሄን ተዋለሁ ብሎ መደራደር ባርጌን ማለት እንደሱ አይደለም። ምክንያቱም የእግዚአብሔር ሐሳብ ፍጹም ሐሳብ ነው። ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለም ያለ እግዚአብሔር ሰማይ ከምድር እንደሚርቅ ምን ያህል ርቀት እንዳለው ሰማይ ከምድር አስቡ። የዛን ያህል ነው ርቀቱ ይላል። ስለዚህ ከኔ ጋር ተስማሙ ሲል ከኔ ሐሳብ ጋር ተስማሙ፣ ወደ እኔ ተመለሱ፣ እኔ የምላችሁን አድርጉ እያለ ነው። ሃሌሉያ። የይሁዳ ሕዝብ በአንድ ወቅት እግዚአብሔርን ስለምን ጾምን አንተም አልተመለከትከንም፣ ሰውነታችንን ስለምን አዋረድን አንተም አላወቅም ብለው በኢሳይያስ ምዕራፍ 58 ቁጥር 3 ላይ ይጠይቁታል። እግዚአብሔርን በጾምና በጸሎት በብርቱ ይፈልጉታል፣ ግን አይታዘዙም። እንዲያደርጉ የሚያዛቸውን አይታዘዙም። ፈቃዱን ለማወቅ በጣም ይሻሉ፣ ፈቃዱን ለማድረግ ግን ልባቸውን አላዘጋጁም። እንዴት እየጾምን እየጸለይን እየፈለግን በብርቱ እየፈለግን ብትፈልጉኝ እገኛለሁ እያልክ እንዴት አትገኝልንም ይሉታል። መቼም የራሱ ችግር የሚያይ የለም። እየፈለግን አልመጣህም፣ የምንለውን ለምን አትሰማም ይላሉ። እግዚአብሔር ደግሞ የምለውን ለምን አትሰሙም ይላል። መተላለፍ የሆነው በዚህ ተላልፏል ሕዝቡና እግዚአብሔር። ተመሳሳይ ነገር አሁን አላነሳውም እንጂ በሚክያስ ላይ እንደዚህ ያለ ነገር ታገኛላችሁ። ይጾማሉ፣ ይጸልያሉ፣ በብርቱ ይፈልጉታል፣ ግን ፍቃዱን አልታዘዙም። እግዚአብሔር ደግሞ የልባቸውን ሐሳብ ስለሚያውቅ ፊቱን ከነሱ ሰውሯል። በመጾማቸውና በመጸለያቸው ወይም ሌሎች ሃይማኖታዊ ስርዓት በመፈጸማቸው እግዚአብሔርን ደስ እንደሚያሰኙ ስላሰቡ መልካም እንዲያደርግላቸው ጠብቀው ነበር። በተቃራኒው ግን እግዚአብሔር ሲገስጻቸው ታያላችሁ። ስለዚህ እኛ ያደረግነው ነገር ልክ ነው፣ አንተ ግን ጩኸታችንን ሰምተህ አልመለስክልንም እያሉ እግዚአብሔርን ተጠያቂ ሊያደርጉት ይሞክራሉ። እግዚአብሔር ዝም አለኝ እሱም ተወኝ ብለው ይላሉ። የሚገርም እግዚአብሔር ማንንም ትቶ አያውቅም። ቃሉ ነው የሚለው ማንንም ከእሱ ጋር ከተስማማ ማንንም አይተውም። እግዚአብሔር አልጥልህም አልተውህም ያለ አምላክ። ከተውት ግን እግዚአብሔር ዝም ስለሚል እስኪመለሱ ድረስ እንደተተው አድርገው ከእግዚአብሔር ጋር ሞግት ውስጥ ይገባሉ። እውነተኛ አምልኮ የራስን ጥቅም በመፈለግ የሚደረግ ሃይማኖታዊ እንቅስቃሴ ሳይሆን ለእግዚአብሔር ካለን ፍቅር የሚመነጭ መገዛት ነው። ጌታ ለደቀ መዛሙርቱ እንዲህ አላቸው፣ ብትወዱኝ ትእዛዜን ጠብቁ። እግዚአብሔርን ስንወድ እንወድሃለን ካልን ስለሚያደርግልን ነገር ሳይሆን ስለ ማንነቱ እናመሰግነዋለን። ስንወደው እንታዘዘዋለን። መጾም መጸለይ መልካም ነገር ነው። ነገር ግን ዋነኛ የሆነውን ነገር እግዚአብሔርን መታዘዝ የሚተካ ነገር አይደለም። የልብ የሆነ መሰጠታችንን በጾም በጸሎት ልንተካው አንችልም። እየጾምን እየጸለይን ግን መታዘዝ ደግሞ አለብን። እሱ ካልተጨመረ ጾምና ጸሎት የረሃብ አድማ ሊሆን ይችላል።
ዋጋ ያጣል ጾምና ጸሎታችን። ጉልበት እናጣለን እግዚአብሔርን የምንፈልግበት። እግዚአብሔር ሰማያት የተዘጉ ይመስልናል፣ ግን የምናዘጋው ራሳችን ነን። ጠላት ብዙ አይቋቋምም፣ ስትገስጹት ይሄዳል። እግዚአብሔር ከዘጋ ግን ሰማይን የሚነቀንቀው የለም። ጌታ እንዲህ አለ፣ እናንተ ግብዞች የኦሪት ሕግ መምህራን እና ፈሪሳውያን ወዮላችሁ! ከአዝሙድ ከእንስላልና ከከሙን አስራት እየሰጣችሁ በሕጉ ውስጥ ዋነኛ የሆኑትን ማለትም ፍትሕን፣ ምሕረትን እና ታማኝነትን ግን ንቃችኋልና እነዚያን ሳትተው እነዚህን ማድረግ በተገባችሁ ነበር። ፈሪሳውያን ሕጉን ብቻ አይምሰላችሁ፣ ይጠብቁት አይጠብቁት ሌላ ነገር ነው። ግን እግዚአብሔር የሰጣቸው ሕግ ራሱ በሙሴ የተነገረው ሕግ ትእዛዛቱን ስትጨምሩ በጣም 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 ብዙ በጣም አድርግ አታድርግ የሞላ ነገር ሰው ይሄ ያለ ጸጋ ስለማይችለው ሸክም ሆኖበታል፣ መሸከም አቅቶታል። እሱ አልበቃ ብሎ ደግሞ ጨምረዋል። እነሱ አቀጣጥለውታል። በጣም በቃ የሌለ አሁን መከራ የሚያዩበትን ቀይ ጊደር አይታችኋል አይደለ? ብዙ ሚዲያ ላይ ስለሚወጣ አይታችሁ ይሆናል። የቀይ ጊደር ደም ካህኑ የሚነጻበትን ደም ለማግኘት በጣም እየታገሉ ነው። አግኝተዋል ኦልሬዲ። ሙሉ ቀይ ካልሆነች ብለው ስንት ዓመት ሙሉ ሲያዳቅሉ ሲፈልጉ ቃሉ ግን በቃ ቀይ ጊደር ብቻ ነው የሚለው። እዚህ ላይ ነጭ ኑራት ምናምን ምንም ነገር የለም። አንድ ነገር ካለ እግዚአብሔር ሰንበትን አክብሮ ካለ በሰንበት የሆነ ነገር እንደዚህ መንካት መቀበል ክልክል ነው ብለው ሕጉ ላይ ጨማምረው ሰው ላይ ሸክም ጨምረዋል። አስራት ሲያወጡ ምንድን ነው የሚለው? ከከሙን ከእንስላል ከከሙን ይላል። ከአዝሙድ አስራት ያወጣል፣ ግን አይታዘዙ። አንድ ጊዜ የሆነ ብሔረ ጽጌ የሚባል የድሮቹ ታውቃለህ፣ አሁን ይኑር አይኑር አላውቅም። እና የሆነ መዝናኛ ቦታ ነው፣ እንደ ፓርክ ነው። እዛ እንሄድ ነበር እና አልፎ አልፎ ደስ ይላል፣ አበባ ምናምን አለ። ለምስክርነት ሄዱ ልጆች እና አንደኛው ጓደኛዬ ነው። ለምስክርነት ሄዱና እየመሰከሩ እያለ በራፉ ላይ ሰውየው ቆሟል፣ ካህን ቆሟል። የክህነት እንትን ማለት ነው፣ ቄስ ነው፣ የኦርቶዶክስ ቄስ ነው። እና ያው ልጅነት ስላለ ነው፣ በእርግጥ ትክክል አይደለም ያሉት። ግን አንደኛው ጠጋ አለውና ወይ አትገባ ወይ አታስገባ። ደግሞ በሩ ላይ ነው የቆመው። በጣም ይገርመው እና እነኚህ ፈሪሳውያን እነሱ ናቸው። ወይ አይገቡ ወይ አስገቡ። ሰው ላይ ብዙ ጫና ይጭናሉ፣ ግን አይታዘዙም። እግዚአብሔር ከኛ የሚፈልገው በእውነተኛ መመለስ ወደ እርሱ መመለሳችን ነው። ስለዚህ እንዲህ ይላል ኢሳይያስ 55 ቁጥር 7 ላይ ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ እርሱም ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ። በእውነተኛ መመለስ ወደ እግዚአብሔር ስንመለስ ጸሎታችን ይሰማል። ዳዊት እንዲህ ይላል የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። ኢሳይያስም እንዲህ ይላል በ66 ምዕራፍ 66 ቁጥር 1-2
እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሑት መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እንግዲህ እኛም በዚህ ዘመን እንደምታውቁት ብዙ እንጮኻለን። እንደ ኢትዮጵያዊ እንደ ኤርትራዊ ብዙ ጥያቄዎች አሉ የምንጮህባቸው። እግዚአብሔር መቼ ነው የምትጎበኘው ምድራችንን፣ ሕዝባችንን እያልን ብዙ እንጮኻለን፣ እንጠይቃለን፣ እንጸልያለን። በጸሎት ፕሮግራማችን ላይ ብዙ ጊዜ እንጸልያለን፣ በግል እንጸልያለን። ደግሞ በግላችንም እግዚአብሔርን እንጠይቃለን። መቼ ነው የምትጎበኘን? መቼ ነው ይህንን የምታደርገው? መቼ ነው ቁስሌ ለምን አልሻረም? ለምን አልተፈወስኩም? ፈውሴ ለምን ዘገየ? ብለን እንጠይቃለን። እግዚአብሔር በእውነት ወደ እግዚአብሔር ተመልሰን ለእርሱ መታዘዝ ከጀመርን እግዚአብሔር ሊፈውሰን ዝግጁ ነው። ምንም አይፈጅበት፣ ጊዜ አይወስድም። ወደ እግዚአብሔር ከተመለስን ልባቸው የቆሰለባቸውን ይፈውሳል፣ ሕመማቸውን ይጠግናል ይላል መዝሙር 147 ቁጥር 3 ላይ። እንደገና መዝሙር 34 18 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውን ያድናቸዋል። እንመለስ ወደ እግዚአብሔር። በተዋረደ መንፈስ ነው፣ አያዋጣንም ወገኖች። እንዲሁ እየተላለፈን ዘመናችን አይለቅ። ቁስላችን ሊፈወስ የማይችል ከእግዚአብሔር አቅም በላይ የሆነ አይደለም። ብዙ ጊዜ ይጸለያል፣ ይጾማል። በእውነት ያለውን ማጭበርበር ብትመለከቱ ያው ትሰማላችሁ። ያለውን ድፍረት በየቤተ ክርስቲያኑ ያለውን ነገር ስትሰሙ በእውነት ይሄ ክርስትና ነው የሚያሰኝ ብዙ ነገር ታያላችሁ፣ ትሰማላችሁ። ኃጢአት የቀለለበት ዘመን እንደዚህ ያለ ዘመን የለም። በጣም በፍጥነት ነው እየጨመረ ሄደው ድፍረት በቤተ ክርስቲያን፣ እግዚአብሔርን መዳፈር። ሰው እኮ ኃጢአት ይሰራል ከአቅም በላይ ሆኖ መቼም። ግን ኃጢአት ከቀለለባችሁ ግን በጣም ራስን ቆሞ መጠየቅ ጥሩ። ራስን መጠየቅ ኃጢአት ሰርቶ አቅዶ ሰው ከሰራ ንስሐ አይገባም። ታውቃላችሁ፣ ጥቅስ ነው የሚፈልግለት። ምክንያቱም በቃ በመረዳት አውቆ ነው እየሰራ ያለው። መደናገጥ አይኖርም። እንደሱ ነው የሆነው ወገኖች። ስለ ሌሎቹ ባላቅ ስለ ኢትዮጵያውያን ቤተ ክርስቲያን ማቀው እንደዚህ ሆነናል። ጥቅስ እየተፈለገ ኃጢአት መስራት፣ ማቅለል፣ ቁስላችን ሊፈወስ ያልቻለው ለዚህ ይመስላል። በመጨረሻ እግዚአብሔር ሊናገረንና በሚፈልገው አቅጣጫ እየመራ ወደ ራሱ ሊያስጠጋን ፈልጎ እኛ ግን በራሳችን ነገር ተይዘን አንሰማ ስንል ትኩረታችንን የሚስብበት ነገር ያደርጋል። ጸሎታችን ከጣሪያ አልፍም፣ ጾማችን የረሃብ አድማ ይሆናል። በዚህ ጊዜ ቆም ብለን እግዚአብሔርን መጠየቅ አለብን። እግዚአብሔር እንዲሰማንና የውስጥ ቁስላችን እንዲፈወስ እግዚአብሔርን መስማት፣ በእውነተኛ መመለስ ወደ እርሱ መመለስ አለብን። መጽሐፍ ቅዱስ በሆሴዕ ላይ እሱ ሰብሮናል እርሱም ይጠግነናል ይላል። ሰቆቃወ ኤርምያስ 5:1 ላይ አቤቱ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አድስ ይላል። ጥቂት ደቂቃ በንስሐ እንጸልያለን። ስለምን ቁስላችን አልሻለም?
አንተ ላይ አመፅን። የሕይወት ውሃ ምንጭ የሆንከውን አንተን ትተን ሌላ ውሃ ሊይዙ የማይችሉ ጉድጓዶችን ቆፈርን። ብዙ ነገር ፈለግን። ብዙ እግዚአብሔር ሆይ ብዙ መውጫ ፈለግን። ጌታ እግዚአብሔር ሆይ ያንን ሞከርን፣ ያንን ያዝን፣ አልተሳካም፣ አልሆነም። ጌታ እግዚአብሔር ከአንተ ጋር ሳንስማማ የምናደርገው ነገር ሁሉ ከንቱ ልፋት ሆኖብናል። አምላኬ እግዚአብሔር ሆይ ይቅር በለን፣ ይቅር በለን። እግዚአብሔር የዘላለም አምላክ በቤትህ ስላየኸው አመፅ በአደባባይ እንጾማለን። እግዚአብሔር ሆይ እንጸልያለን። በስቴዲየም ይጸልያል፣ ይጾማል። እውነተኛ መመለስ ግን በቤትህ አይታይም። አመፅ በስቷል። እግዚአብሔር የዘላለም አምላክ ሆይ የድፍረት ኃጢአት በስቷል። ጌታ አባት ሆይ ሃሌሉያ ይቅር በለን፣ ይቅር በለን። የዘላለም አምላክ እግዚአብሔር ሆይ ይቅር በለን። በዚህ ያሉትን ወገኖችን እኔንም ጌታ እግዚአብሔር ሆይ በግል ነገራችንም ተናግረህን ይህንን ካንተ ፈልጋለሁ ብለህን ባልታዘዝንበት ጌታ እግዚአብሔር ሆይ መታዘዝን ቸል ብለን ጾም ጸሎትን ለራሳችን ባወጅንበት ጌታ እግዚአብሔር ሆይ ይቅር በለን። ዛሬ ያልተፈወሰ ነገራችን እንዲፈወስ እንፈልጋለን። ከዚህ ቤት ተፈውሰን መውጣት እንፈልጋለን። ጌታ ሆይ ይቅር በለን፣ ይቅር በለን ጌታ። እንደ በደላችን አልተከፈለን ጌታ በመዓቱ አልተገናኘንም። ምሕረትን የሚወድ የሰራዊት ጌታ ዕዳዬን ለመክፈል በውርደት ተመታ። ምስጋና ምስጋና ፈውስ እየተካሄደ ነው። ይህን ዘምሩት እስቲ። ምስጋና ለኢየሱስ ምስጋና ይገባሃል። አምላክ ላንተ ለሆንከው ገናና እንደ በደላችን አልተከፈለንም ጌታ በመዓቱ አልተገናኘንም። ምሕረትን የሚወድ የሰራዊት ጌታ ዕዳዬን ለመክፈል በውድቀት ተመታ። ሃሌሉያ። ጌታ አምላካችን ሆይ ይቅር ስላልከን እናመሰግንሃለን። ከዚህ በቀረ ዘመናችን አንተን እያከበርን ወዳጃችንን አንተን የረዳህንን ሰው ያደረግከንን ከአመድ ከትቢያ ላይ ያነሳህንን አንተን ጌታ እግዚአብሔር አሳዝነን የት እንገባለን? ለቤዛ ቀን የታተምንበትን ቅዱሱን መንፈስ አሳዝነን የት እንደርሳለን? ጌታ እግዚአብሔር ሆይ አባት ሆይ መልሰን። አመፃ ከቤትህ አመፃ ከመድረክ ላይ ይጠረግ ጌታ ሆይ በኢየሱስ ስም ይጠረግ ጌታ እግዚአብሔር ሆይ በመድረክ ላይ
በድፍረት እግዚአብሔር የዘላለም አምላክ ሆይ ማንም አይቁም። ጌታ እግዚአብሔር ሆይ ማናችንም ጌታ እግዚአብሔር ሆይ ቤተ ክርስቲያን ሳታግደን ራሳችንን ማገድ ይሁን። ጌታ ሆይ አገልጋዮች ራሳቸውን ያግዱ። ጌታ እግዚአብሔር እንዲሁ እኛ አልቆምም ማለት እግዚአብሔር የዘላለም አምላክ ይሁን። እግዚአብሔርን አሳዝኜ አልቆምም ማለት ይሁን። ጌታ ሆይ እግዚአብሔር ሆይ ሕዝብህ ይመለስ ወደ አንተ። እግዚአብሔርን በእንዲህ አይነት ማምለክ አልቀጥልም ወደ አንተ እመለሳለሁ ማለት ይሁን። እግዚአብሔር ሆይ በምሕረትህ ስላገኘህን ተመስገን፣ ስለዳሰስከን ተመስገን፣ ስለጎበኘህን ተመስገን። ሃሌሉያ ሃሌሉያ ሃሌሉያ። ሰየኔ ጌታ በምሕረትህ ስለተመለስክ ተመስገን። አሁን ቁሙና እንጸልያለን። ሃሌሉያ። አሁን እግዚአብሔር በምሕረት ከመጣ የእኛ ነገር ቀላል ነው። ፈውስ ቀላል ነው። የትኛውን ጥያቄ ለእግዚአብሔር ቀላል ነው። ሃሌሉያ። እግዚአብሔር የዘላለም አምላክና አባቶ በጌታ በኢየሱስ ክርስቶስ ያውና ዘላለማዊ ስም እንጸልያለን። በምሕረትህ ያገኘህን ጌታ፣ መተላለፋችንን ይቅር ያልክ ጌታ፣ ሃሌሉያ። ክብር ላንተ ይሁን ጌታ ሆይ፣ ክብር ላንተ ይሁን እግዚአብሔር ሆይ። ቀንበር በኢየሱስ ስም የተሰበረ ይሁን። ዓመታት ያስቆጠረ በሽታ የተነቀለ ይሁን። በጌታ በኢየሱስ ስም ሕዝብን ያጎበጠ ነገር የተነሳ ይሁን። በጌታ በኢየሱስ ስም የተነሳ የሆነ በኢየሱስ ስም የተነሳ የሆነ በጌታ በኢየሱስ ስም የተነሳ የሆነ የመንፈስ ቅዱስ እሳት ያገኘን ጌታ፣ መለወጥ የምንችለው በዚህ ብቻ ነው ጌታ ሆይ። የሚለውጠን መንፈስ ብቻ ነው ጌታ እግዚአብሔር ሆይ። በጌታ በኢየሱስ ስም በመንፈሳዊ መራመድ ይሁንልን። ላኪያ ክሮቶ ማሃጂና ማግሎዲያስ ኤርማዲን ታልባዲና ማህበረ ላዲያና ዥጋንዲያ ማህሮ ለባዲያ ጌታ በዚህ ጉባኤ እያለፈ ነው። የክብር ንጉሥ እያለፈ ነው። ተገናኝተውን ጠይቁት። ሃሌሉያ። ፈውሰኝ በሉት፣ ንካኝ በሉት። አሁን ሃሌሉያ። እግዚአብሔር በዚህ ነው። ንካኝ በሉት፣ ዳሰኝ በሉት፣ አትለፈኝ በሉት። እንደ በርጠለሜዎስ ዳሰኝ፣ ዓይኖቼን ክፈት በሉት። የልቦናችን ዓይኖች ክፈት በሉት። ላዲና ሐማዱራ ላዲና ማንቶ አላዲን ታርማዴና ማሶ አላዲራ ማሃዱራ ለመዲያና ዠጋንዳ ማሃዲያ ሰራ ለመዲያስ አልመሊክ ረበለበዶንታ ረቢያ ከላዲያ ማሃዱሳ መቴላያን ታርመዲና ለዲረ ባዱረ መገለበዲያ። የእግዚአብሔር እጅ እየተንቀሳቀሰች ነው። የመውስ እጅ እየተንቀሳቀሰች ነው። የእግዚአብሔር ክብር በዚህ ጉባኤ ላይ ወጥቷል። አዲያ ከላዲያናማ ሊሞንዳያ ክሬስታ ክሮመዲያና ዠሊና ማሃዱረ ለዲያናሴ አሊጀል መዱነ ማሃዲያራ የሚመልስ እግዚአብሔር እጅ፣ የሚያነሳ እግዚአብሔር እጅ፣ የሚገበኝ እግዚአብሔር እጅ፣ የብዙ ዓመታት ቋጠሮ የሚፈታ እግዚአብሔር እያለፈ ነው። ትልቁ እግዚአብሔር እያለፈ ነው። ገናናው እግዚአብሔር በግርማው እያለፈ ነው። በክብሩ እያለፈ ነው። ፈዋሹ እግዚአብሔር እያለፈ ነው። ፈዋሹ እግዚአብሔር እያለፈ ነው። ቁስል የሚፈውሰው እግዚአብሔር እያለፈ ነው። ማሃራባጂና ማጋታውሳ ባሊሃ ማራዶን ተርመዲናማ ማሬላ ማጀና ማጋዱራ ወሲያ ኬትራ መዲያና ሃሌሉያ 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 ሃሌሉያ። ክብር 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 ይሁን። ክብር ይሁን ለገናናው ጌታ። ክብር ይሁን በዚህ በመካከላችን ላለ ጌታ። መዲረ ማሃዱራ ላዲያና አሊጃንታል መዲረ ማሃዱራ ለሸሊያ ማሃዱራ ለሞሳ አላዲያንተል መዲረ ማሃዱራባ የጊያ ከራለ መጀንታል መዱና ወሲያ ከላዲን ታርመዲና ሞሞማያ ከላ አሱረባ የጊያ አረመዱራ ለመዲያ እየተደረገ የሚያል እግዚአብሔር ክብር እያነሳ ነው። ሃሌሉያ ሃሌሉያ። የእግዚአብሔር መንፈስ በመካከላችን በኃይል እየፈሰሰ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር በመንፈሱ የሚያሳየን የእግዚአብሔር ክብር በመካከላችን
በኃይል እያለፈ ነው። ክብር ለእግዚአብሔር ይሁን። 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 እልልታና ጭብጨባ ለእግዚአብሔር ይሁን። እልልታና ጭብጨባ ይሁን። የእግዚአብሔር መንፈስ በመካከላችን አለ። የሰራዊት ቅዱስ እግዚአብሔር ሕዝብ ሆይ ተመለስ ይላል። ተመለስ፣ 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 ተመለስ። በፊቴ ተደፋ፣ በፊቴ ተደፍተህ ንስሐ ግባ። እግዚአብሔር በመካከላችን በኃይል አለ። እግዚአብሔር በድንቅ አለ። የእግዚአብሔር ክብር ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ጌታ ይቅር ስላልክን ውስጣችንን ስለፈወስከው አመሰግናለሁ። አንተ እግዚአብሔር ስላየህን አመሰግናለሁ። በውስጣችን ያለውን ማናቸውንም ቂም ቢሆን እግዚአብሔር ሆይ በውስጣችን የያዝነው አንተን የማያስከብር ለአንተ የማይመጥን ነገር ሁሉ ስለፈወስከው እናመሰግናለን። ክብር ለአንተ ይሁን። ክብር በሰማይ በምድር ለአንተ ይሁን። ክብር በሰማይ በምድር ለአንተ ብቻ ይሁን። ብቻውን ታምራትን የሚሠራ የእስራኤል ቅዱስ ለዘላለም የተባረከ ይሁን። የተባረከ ይሁን። የተባረከ ይሁን። የተባረከ ይሁን። ሃሌሉያ። አሜን፣ 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 አሜን። ሃሌሉያ። በዚህ ስላለፍክ ጌታ እግዚአብሔር ሆይ አመሰግንሃለሁ። የክብር መንፈስ በዚህ ስላለፍክ አመሰግንሃለሁ። የዘላለም አምላክ በዚህ ስላለህ አመሰግንሃለሁ። በክብር በዚህ ጉባኤ ላይ ስላለፍክ አመሰግንሃለሁ። 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 ሃሌሉያ። በጌታ በኢየሱስ ስም እባርክሃለሁ። ሃሌሉያ። 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 በልብ በሽታ የሚቸገር በጌታ በኢየሱስ ስም ፈውስ ይለፍልህ። በጌታ በኢየሱስ ስም ፈውስ ይሁናው። የፈውስ ጣት እግዚአብሔር ሆይ ትንካ። በጌታ በኢየሱስ ስም ትንካ። ጌታ እግዚአብሔር ሆይ የልብ ኬዝ ላለባቸው ጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ፈውስ ይሁን ዛሬ። ፈውስ ይሁን ዛሬ። መነቀል ይሁን ዛሬ። መነቀል ይሁን ዛሬ። በጌታ በኢየሱስ ስም ፈውስ ይሁን ዛሬ። ፈውስ ፈውስ ፈውስ። እግዚአብሔር ሆይ እስቲ ወደዚህ ቶሎ እንጸልይላችኋለን። በተለይ የልብ ኬዝ ካለባችሁ ወደዚህ ቶሎ ኑና እናንተ እንጸልያለን። ወይ ፓስተር እግዚአብሔር ይባረክ። ቶሎ ወደዚህ ውጡ። እሺ ወደዚህ ጌታ ይባርክ። ሌላ ልብ ኬዝ ያለበት ሰው ካለ ወደዚህ ሁላችን እንቆምና በባርኮት ጸሎት እንጨርሳለን። እግዚአብሔር ይባረክ። እጆቻችሁን አንሱና በረከት ተቀበሉ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር አምላክ ፊቱን ወደ እናንተ ያንሳ፣ ሰላሙንም ይስጣችሁ። በአብ በወልድ በመንፈስ ቅዱስም አንድ አምላክ ለዘላለም ተባርካችሁ ቅሩ። ተባረኩ።